በጨዋታና በሳቅ መሃል ድንገት በሐሳብ ጭልጥ የምለው የተለየ ችግር ወይ ደግሞ ስትረስ ስላለብኝ አይደለም። ቤተሰቦቼ ሳያመልጡኝ ለመቀየር የትኛውን አጭር መንገድ ልጠቀም እያልኩ አውቃለሁ። የወደፊት ሚስቴ ልጆቼን አንቀባረሬ እንደማኖር፣ ግን መስዋዕት የከፈለልህን ቤተሰብ ሳትደርስ ትልቅ ቦታ ሆነክ ሳታሳይ ቢያልፉብክ የፈለገ ሀብታም፣ የፈለገ ዝነኛ፣ የፈለገ ቱጃር ብትሆን ምንም ስሜት አይሰጥም። ስለዚህ በጨዋታ መሃል ድንገት ትክዝ ብዬ ካየኸኝ የትኛውን አጭር መንገድ ልጠቀም እያልኩ እያሰብኩ። በጨዋታና በሳቅ መሃል ድንገት በሐሳብ ጭልጥ የምለው የተለየ ችግር ወይ ደግሞ ስትረስ ስላለብኝ አይደለም። ቤተሰቦቼ ሳያመልጡኝ ለመቀየር የትኛውን አጭር መንገድ ልጠቀም እያልኩ አውቃለሁ። የወደፊት ሚስቴ ልጆቼን አንቀባረሬ እንደማኖር፣ ግን መስዋዕት የከፈለልህን ቤተሰብ ሳትደርስ ትልቅ ቦታ ሆነክ ሳታሳይ ቢያልፉብክ የፈለገ ሀብታም፣ የፈለገ ዝነኛ፣ የፈለገ ቱጃር ብትሆን ምንም ስሜት አይሰጥም። ስለዚህ በጨዋታ መሃል ድንገት ትክዝ ብዬ ካየኸኝ የትኛውን አጭር መንገድ ልጠቀም እያልኩ እያሰብኩ